ጊፍት ልትሰጠኝ ነው? ለባለ ልደቷ ነው። ና ብላት ቢይዘን አይለቀም። ና ብላት ሰላም ጤና ይስጥልን። እንዴት አላችሁ የድሪም ቭሎግስ ቤተሰቦቻችን? ዛሬ የሊዱ ወይም ሲስተር ሊዲያ ልደቷ ነው እና ቭሎጉን ዛሬ በዚህ ጀምረናል ማለት ነው። ዛሬ ጠዋት ነው እንግዲህ እስቲ ሊዱ እየመጣች ነው። ጀማው 6 ሰዓት ነው የምንሰበሰበው። ያለውን ድምቀት ደግሞ አብረን እናያለን። አብራችሁን ሁኑ። ይመቻችሁ። እኛ ጸጉራችን ተቆረጠን። እዚህ ጋር ባለ ልደቷን አገኘናት። ተይዛለች፣ ታግታለች እና ደግሞ ልንጠብቃቸው ነው። እየመጡ ነው። መጥቷል። ጆዬ ጃንታ መጥቷል። ሳንቀርጸው ሲገባ አመጣጡ ከባድ ነበር። መናገር ፈልገው ነገር አለ። አንድ ቪዲዮም ቀርጻለሁ ከሰፈር ስወጣ የሆነ ብሎጉን ልጀምረው ነገር አካባቢ ያልኩኝ ሰላም ምናምን አልኩኝ። አሞኛል ለመተውኝ ፊቴ ምናምን ትንሽ አባብቷል፣ ድክርትርት ብሏል። አዎ የደካከመው ፊት ነው ማሳየው። ላቤ ራሱ በጣም ብዙ ኢነርጂ እያወጣሁ ነው እየመጣሁት ያለው። ሳውራ ራሱ በጣም ብዙ ኢነርጂ ነው እያወጣሁ ያለው። ጀርቤ ሁላ እንደዚህ ሰንጥቆ ነው እያላበኛል። እና ያው ዛሬ ካሜራውን ለቃላም ሰጥ ዛሬ እንኳን ቪዲዮ በቃ እንትን እንደላችሁ አይመስለኝም። ብቻ ግን ያለን ነገር አብረን ሽቶ ቤት መክፈት ያለብሽ እየተባለ ነው። እንዴት ሽቶ ቤት በጣም ይመቸዋል። ኪዶ ደብላኮ መታለች። ሳቲ ምረጧ ጋይስ። እንዳለች ብሮቭ ሃውስ ኦፍ ክሪድ ነበርን እና ቆንጆ ታይም አሳልፈን በጣም አሪፍ ቀናችን። ቀጣይ ደግሞ የቡና ሰዓት ነው። የቡና ሰዓት ላይ ደግሞ ሰብሰብ ብለን ያለውን ቫይብ እናሳያችሁ ይሆናል። ኤቭሪቲንግ ኢዝ ጎይንግ ዌል ሶ ፋር። ጀሞ የሆነ እነዛድ እዛ ጋር እየመጡ ነው። ሶ ጋይስ ግማሾቻችን በመኪና ግማሾቻችን በታክሲ እየተባለ ገብተን ዩ ሰንደቅሽ የሚለውን ዘፈን ክፈችው። ያዛችሁ ፋይናሊ ቡና የምንጠጣበት ቦታ ደርሰናል። ጀማው ሰብሰብ ብሏል። እንደምታዩት ሆን አግኝታ በጣም ደስ ብሏታል። ለባለ ልደቷ ነው። አይ ማይክ አለ ውስጥና
ኧረ ምንም አይደል። እንግዲህ ያው የእሙቲያንስ ኤኬኤ ደግሞ ስላሽ ሊዲያ ተስፋዬ ምትኩ እና እንኳን ተወለድሽ፣ እንኳን ለዚህ አበቃሽ። ያው እድሜ መጨመር በእድሜ ላይ በእድሜ በጣም ትልቅ ጸጋ ነው እና የያሹም ከሪር ጥሩ ነው። በርቺበት፣ ጠንክሪ፣ ግፊ። እንወድሻለን። መልካም ልደት። እሺ ሊድ ይላል። ሊዱ እንኳን ተወለድሽልን። መልካም ልደት ይሁንልሽ የኔ እናት። ቀሪ ዘመንሽ የተባረከ የተሳካ ያሰብሽው የሚሳካበት ያድርግልሽ። ትወጁ ቅዱስ ገብርኤል ይጠብቅሽ፣ ከክፉ ክልል ያድርግሽ። መልካም ልደት ሙቲ። እንኳን ለዚህ ቀን አደረሰን። መልካም ልደት። ለዚህ ተሰብስበን የተሻሉ ነገሮችን የምናሳልፍ ዳንቺም ጥሩ ካሪየር ቀጣይ ዓመት ላይ የሚኖርሽ ያድርግልን። ቴንክ ዩ። ብዙ ነው ማውራት ስለ ሊድ። የኔ ውድ እህት በጣም ደስ ብሎኛል። ዛሬ አሪፍ ቀን እያየች እያሳፈረችኝ አሪፍ ቀን ነበረ። በጣም ደስ ብሎኛል። እንኳን ተወለድሽልኝ። ማታም ብዬሻለሁ። ቀጣይ ደግሞ ሰርግ ላይ፣ ክርስትና ላይ፣ ልደት ላይ ነው ዊሽ ማድረግ እንፈልግ እና የኔ ውድ እህት እንኳን ተወለድሽልኝ። እወድሻለሁ። መልካም ነገር እመኝልሻለሁ። እቺን ደግሞ በአክብሮት ትቀበኛለሽ። ከፍ አድርጊ። አሳያቸው። ቴንክ ዩ በጣም ፈላም። ምንድን ነው ግን? የስ አንድ አይነት ሊሰጡብን ነው እዚህ ጋር ችግሩ። ወይኔ በጣም ነው የማመሰግነው ሁላችሁም። ሊድ እንኳን ለዚህ ቀን አደረሰሽ ብያለሁ። እንኳን ተወለድሽ። የሚቀጥሉት አመታቶችም ደግሞ በመልካም በደስታ ልትኖሪ እመኛለሁ። መልካም ልደት። እንኳን ተወለድሽ ሊዳችን። እንኳን ለዚህ ቀን አበቃሽ። እንኳን ተወለድሽ። እሙቲያንስ ሊዱ ስላሽ ሊዱ ነው ስላሽ ሊዲያ ተስፋዬ መተኮ ኤኬኤ ሲስተር ሊዲያ። በቃ ሰምተሻል። እንኳን ተወለድሽ። እንኳን ለዚህ ቀን በሰላም አደረሰሽ እና እንኳን ተወለድሽ ብያለሁ። በጣም እንወድሻለን። ከዚህ በኋላም ካለሽበት ብለሽ የምናይበት ያድርግልን፣ አብረን የምናድግበት ያድርግልን። መልካም ልደት። ቅዱስ ገብርኤል ይጠብቅሽ። የምትወጂው ቅዱስ ገብርኤል። እንደዚህ ቸኮሌት እንደምትወጂ አላቅም ነበረ። ለቀጣይ ዓመት ደግሞ የሆነ ቤቱን የቸኮሌት ቤቱን ነው የምንገዛልሽ። ሊዱዬ በጣም ደስተኛ በሆነ መልኩ ልደትሽን አሳልፈናል። በጣም ነው የምንወድሽ። እግዚአብሔር አምላክ በምታረጊያቸው ነገሮች ሁሉ ይቅደምልሽ። ቅዱስ ገብርኤል ይቅደምልሽ። እንወድሻለን። ቀጣይ ዓመት ደግሞ በሰፊው በተለየ መልኩ ትልቅ ነገር የምናከብርበትን ጊዜ ያምጣልን። እንዲሁ እንደተሰበሰብን ደግሞ ሳይለየን ሁላችንም ባለንበት በተሻለ መልኩ እንደምናከብር ባለሙሉ ተስፋ ነኝ። ሀሳብሽ ሁሉ ይሳካልሽ። እንወድሻለን። መልካም ልደት። ሙቲ እንዴት ነሽ ትላለህ። ኤኬ ሲስተር ሊዲያ ብሏል ቻይናው፣ ወይም ደግሞ ሙሉ ነሽ። እንኳን ተወለድሽ። መልካም ልደት። መልካም ልደት ስንል ያው መልካሙን ሁሉ እየተመኘን ነው። አምናም ዘንድሮም ባሪፍ መልኩ አክብረነዋል። የሚመጣውንም አመት ቀጣዩንም ከዛ በኋላም የሚመጣውን በሰላም በፍቅር በጤና የምናከብርበት ካልን ላይ ጨምሮ ከፍ እያደረገ ከፍ ባለ መልኩ የምናከብር ያደርግልን። ካምናው ጥሩ ለውጥ አለ ዘንድሮ። የሚመጣው አመትም ደግሞ ከዚህ የተሻለ እጥፍ ድርብ አድርጎ ስኬቱን ቀረብ ያደርግልሽ። መልካም ሁሉ ይግጠምሽ። ያው እንግዲህ እግዚአብሔር አምላክ ደግሞ እንቅፋትን በሙሉ ጠጠር አድርጎ ሜዳ ያደርግልሽ። ባቂ መልአክ ይላክልሽ። እግዚአብሔር አምላክ ገብርኤል ከፊትሽ ይቅደም፣ ሚካኤል ከኋላሽ ይከተልሽ። ፀሐይ አታቃጥልሽ፣ ጨረቃ አታቀዝቅዝሽ። መልካሙን ሁሉ እንመኝልሻለን። መልካም ልደት። በመጨረሻ ቢሻለን ለሚጎዲ ግጥም ይጀዲ ምን ማለት ነው በአማርኛ? ማቺማ እናዳጅ ነበር በገዳ አትፍረድን። እንደ ሀሳብ እዚህ ጋር ምን ተነሳ? ይቺ ዊሽ ነገር ትቅር የሚል ነገር ከአቶ ሚስተር ናትናኤል አዲስ ቀርቧል። ለምን ይመስላል? ጨነቀን፣ ለፊውቸራችን ጨነቀን። ዊሽ ይቅር ትስማሚያለሽ? ይቅር ዊሽ ይቅር በፍጹም መቅረት የሌለበት ነገር ይቅር በድምጽ ብልጫ እያሉ ነው። ይቅር ብለናል። ሃፒ በርዝዴይ ነው። እኔ የልቤን ማንም ሰው ሊናገርልኝ አይገባም፣ አይችልም፣ አይሆንም፣ አልፈልግም። አንዳንድ መጽሐፎች ይሳቅን ቀይረውታል። ከነዛ መጽሐፎች መካከል እዚህ ጋር ቃል ታስገባዋል። ማንበብ ሙሉ ሰው ያደርጋል የሚለውን በይሳቅ ነው ያየነው። ለማርፈድ አንደኛው ነው። አሜን። ዌል እንግዲህ ፋይናሊ እኔ ጋር መጥቷል እና ሁላችሁንም ማለት የምፈልገው ነገር እግዚአብሔር ያክብርልኝ። በጣም
ለኔ ብላችሁ እንዲተሰብስበን ምናምን ነገር ብዙ ነገሮችን አድርገናል። ሁሌ በየአመቱ የሚደረግ ነገር ነው እና አሁንም ቢሆን ከቁጥር አያጉለን። ከዚህ በኋላም እንዲህ አንድ ላይ የምናከብርበት ነገር ይብዛልን እና ሁላችሁንም በጣም ነው የምወዳችሁ። እውነት በጣም ነው የምወዳችሁ፣ ማከብራችሁ። እግዚአብሔር ያክብርልኝ። ቻይኒ ዛሬ ቸኮሌት የኔ መሆኑ በጀክ ያው ይሳቅ ነው ብለህ ላወጣው ነው የማመሰግነው። ላቪ ሁላ አንቺ ብጻተ ማርያም በጀኔም በጣም ነው የማመሰግነው ለጊፍቶቹ። ያው አላቦልስ ሁላችሁንም ማለት እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። አሁንም አይለየን፣ ከቁጥር ያብዛን። ከፍ ያለ ደረጃ በየአመቱ የተለያየ አይነት ነገር ላይ እየደረስን አሪፍ ቀድልና እዛ ላይ አድርሰን ወዳችኋለሁ። ኮንትሮለር ስፒድ ያ ከቤታኒ ግሎ የተበረከተ ሚኖክሲዲን ለሊድ ኦሪጂናል ኦርዲያስ ቴንክ ዩ ለማው ላይ ባለው ስልክ ይደውሉ ለፕሮሞሽን ብላ ነው ኦሪጂናል ነው። ቴንክ ዩ በጣም ብለናል። እናመሰግናለን። እንወዳችኋለን። እንደሱ